አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ውድ እህቶች እንዴት ናችሁ? እንዴት ከረማችሁ? እኔ ጋር አልሐምዱሊላህ ረብል ዓለሚን። ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ። አይኖ ረጅም ጊዜ እንደተጠፋፋን ሀቂቃ የመጀመሪያ ነገር እነታችሁ ውድ እህቶቼ፣ ብዙ ጊዜ ውድ እህቶች ጠፍተሻል ምናምን ይሉኛል። እኔ ግን የጠፋሁ አይመስለኝም። ለምን እንደሆነ ታውቃላችሁ? ህይወት ጥሩ ነገሯ እየኖራችሁ የምታሳያችሁ ነገር አለ። እየኖራችሁት የምታስተምራችሁ ያን የምታስተምራችሁ ነገር ደግሞ ኖራችሁት ለእህቶቻችሁ ለወንድሞቻችሁ በዙሪያችሁ ላሉ ሰዎች እንድትጠቅሙበት ታደርጋላችሁ። ስለዚህ ድሮም የኔ ላይፍ ስታይል እንደዛ ነው። ስለ መዳን ቤት ሳወራ መዳን ቤት እየፈጋሁ ነው። ስለ ትምህርት ሳወራ እየተማርኩ ነው። ኤቭሪቲንግ በቃ ዲቴይሊ ያን ነገር እያሰብኩት ነው። እና ስለ ትዳር የምመላችሁ ነገሮች ነበሩና ዛሬ ደግሞ እየኖርኳቸው እያጠቀምኳቸው የበለጠ ወደ እናንተ ሰፋ አድርጌ እመጣለሁ ብዬ አስባለሁ። ይሄ ሰው ልጅ ሊኖራቸው እንደሚችል ያመነባቸውን የወሰናቸውን የእሱ ድሪም የሆኑትን ነገራቶች ቢናገር እኖረዋለሁ ብሎ ያመነበት በራሱ እምነት ያለበትን ነገር፣ ሁለትም ደግሞ እየኖረ ያለውን ነገር፣ ሶስትም ደግሞ ኤክስፔሪየንስ ያለውን እሱ የመከራቸው የደረሱበትን ነገራቶች ሲሆኑ ጥሩ ነው። ከዛ ባለፈ ደግሞ እየተማረ በትምህርት ደረጃ የቀሰማቸውን ነገር እንጂ ሰዎች ስላሉ አምጥቶ የሚሰራ ወይም ደግሞ ወራት ስላለበት የሚወራ ዝም ብሎ ቪዲዮ ቀርጾና እናንተ ፊት መቅረብ ለእኔ ውድ ነገር ነው በነገራችሁ ላይ እና አልጠፋሁም። ሞር እንደ ኤክስፔሪየንስ ሰብስቤ ብመጣ ብዬ አስባለሁ እንጂ አልጠፋሁባችሁም። ቪዲዮ ስላለቀኩኝ እናንተን የረሳችሁ ምናምን አይደል። እናንተ የሆነ ጊዜ መጥቼ ቪዲዮ ሰርቼላችሁ ምናምን መሄድ አይነት አይደለም። እኔ ከእናንተ ጋር ያለኝ አላቃ ይሄንን በግልጽ ልነግራችሁ እፈልጋለሁ። የእውነቴ ነው። እናንተ ጋር ማሳልፋት ታይም ውድ ናት። ህይወቴ ላይ ያለች ናት፣ ወይም ይጠቅመኛል ብዬ የምሰራበት ናት። እናንተን ይጠቅማል ብዬ የማስበው ነገር ነው እና ውድ ነው። ስለዚህ ሁሌም እናንተ መርጣችሁኝ እህቴ ብላችሁኝ እስከ ዛሬ ድረስ ስላላችሁልኝ አመሰግናለሁ ልና፣ ሁለተኛ ነገር ሁሌም ወደ አእምሯችሁ የምታስገቡት ነገር የምታዩት ነገር እንደምታዩት ነው። ሶሻል ሚዲያ ላይ ሁሌም ያለን ሰዎች በጣም ንቃተ ህሊና የሚጠይቅበት ሁኔታ ላይ ነው ያለ ነው። ወደ አእምሯችሁ የምታስገቡት በአይናችሁ የምታዩት በጆሮአችሁ የምትሰሙት ልቦቻችሁ ላይ ቦታ ልትሰጧቸው የሚገቡ ነገሮች እጅግ በጣም ሚዛናችሁ ጥብቅ ሊሆን ይገባል። ማንም መስማት አለብን፣ ምን ማየት አለብን፣ ምን ማስገባት አለብን፣ ምን ማስቀደም አለብን። እያንዳንዱን የግንዛቤ ጤናማነታችሁን ልትጠብቁ ይገባል ማለት ነው። በምታዩት በምትሰሙት በእያንዳንዱ ነገር ላይ ወሊላሂ አልሐምድ አቅል ላለው ሰው ማስተዋል ለቻለ ሰው አንድ ነገር ዛሬ ተደርጎ ነገር ሌላ ነገር ይከሰታል። ያንን ነገር የሚነቅፍ ወይም የሚደግፍ፣ ዛሬ ያዋረዱትን ነገር ነገ ሲያከብሩት፣ ዛሬ ያከበሩትን ነገ ሲያንቋሽሹት ብዙ አይነት ነገሮችን ታያላችሁ። በዛ ውስጥ አያቱን ሊናስ ናቸው ለሰዎች። እነዛ ነገሮች መማሪያዎች ናቸው። ሰዎች ዛሬ እከሌ እንደዚህ ሆኜ ብላችሁ አልቅሰውባችሁ ነገ ደግሞ ያ ነገር ውሸትና ፌክ ሆኖ ስታዩት የሰው ልጅ ምን ያህል ሊዋሽ እንደሚችል ምን ያህል ጥግ ድረስ እንደሚሄድ ታያላችሁ። ዛሬ እውነተኛ ነው ብላችሁ የያዛችሁት ምን ያህል ውሸታም እንደነበር፣ ዛሬ የታማኝነት ጥግ ላይ ነው ያላችሁ ሰው ደግሞ ነገ ምን አይነት ሌባና ወራዳ ሰው እንደሚሆን፣ ዛሬ ንጹህ ነው ያላችሁት ነገ ቆሽሾ ስታዩ፣ ብዙ አይነት መለዋወጦችን ስታዩ የሰው ልጅ ቅድሚያ ምን ላይ ማተኮር እንዳለበት ታያላችሁ ማለት ነው። ዛሬ ልግባላችሁ ወደዚህ ነው ሀሳቤ። እረፍት ደስ ይላል። እረፍት ላይ ነኝ። የመሬም እናት ሆኛለሁ። የሁለት ሴት ልጆች ሆኛለሁ። ብፈድልላህ አዘወጀል ያው ነግሬያችኋለሁ። እረፍት ደስ ይላል እና በዚህ በእረፍት ጊዜ ልታደርጉ የምትችሉት ነገር ያው ድባቴ አለ። የወሊድ ድባቴ ይኖራል። መነጫነጭ፣ መጨቃጨቅ ምናምን በቃ ሙድ ኦፍ መሆን ምናምን ሊኖር ይችላል። ወሊላሂ አልሐምድ ረብል ዓለሚን ግን ከዛ ነገር ችሮኝ ያ ድባቴ የለብኝም ማለት እችላለሁ። ይሄ ግን 5% ብትኖር ያ እኔ እንጃ ብቻ ይኖርብኛል አንድ 5%። ምክንያቱም አንድ ሙእሚን የሆነ ሰው ራሱን በምን ማደስ እንዳለበት፣ በምን ማገዝ እንዳለበት፣ እንዴት ያን ነገር መሻገር እንዳለበትም ቅድመ ዝግጅት ሊኖረው ይገባል። ይሄንን በሰፊው እናወራለን ሴቶች ነንና ቅድመ ዝግጅትም ሊኖረው ይገባል። የግንዛቤውም ኢሞሽናሊውንም ሞራሉንም ሁሉ ነገር ማዘጋጀት አለበት። ግን ያንን ነገር የማያውቅ ሰው በጣም ይቸገራል ብዬ አይፊሊት አስባለሁኝ። ምክንያቱም የመጀመሪያ ተሞክሮም ከባድ ስለነበር ኤቭሪዴይ ለቅሶ ነበር እና ዛሬ ልላችሁ የፈለኩት ነገር ምንድነው? እረፍት ያስፈልጋል። ያ እረፍት ምን መሰላችሁ? ሰው ልጅ ስኬትን ይፈልጋል። መንገዱ ያማረ እንዲሆን ይፈልጋል። ህይወቱ ያማረ እንዲሆን ይፈልጋል።
የሁላችንም ጥማት ነው፣ የሁላችንም ጉጉት ነው። ያማረ ህይወትን፣ የተረጋጋ ህይወትን ወደበር በስራችንም በትዳራችንም ማህበራዊ ግንኙነታችን ያማረ እንዲሆን እንፈልጋለን። የተረጋጋ ህይወት የማይፈልግ ማን አለ? ሰላም ያለው ሁሌ በሀሳብ በጭንቀት በንዴት በብስጭት በሀዘን በመከዳት ውስጥ በእንደዚህ አይነት ፈተናዎች ማለፍ ይከብዳል አይደለም? ህይወት ሆና ቢያጋጥመንም ግን መላቀቅ እንፈልጋለን ከዛ ካለንበት ነገር። ስለዚህ እነዛን ስኬቶች ለማግኘት ይሄን የተረጋጋ ህይወትን፣ የተረጋጋ የስራ ሂደትን፣ የትዳር ህይወትን፣ ስኬትን የሚፈልግ ሰው ምን ማድረግ አለበት? እረፍት መውሰድ አለበት። ሐቂቀተን እኔ ከራሳችን ጋር እረፍት መውሰድ እንዳለብን ነው የሚሰማኝ። ያ እረፍት ሁሌም የእኛን ደካማ ጎን የሚያሳይ መሆን አለበት። ድክመታችንን ማወቅ የምንችልበት መሆን አለበት። እኔ እዚህ ጋር ክፍተት አለብኝ፣ ይሄን ነገር መሙላት አለብኝ ብለን የምናስብበትን ነገር ለማወቅ እረፍት ያስፈልገናል። የጎደለንን የተሳሳትነውን እኛ መታረም ያለብንን ልናስተካክለው የምንፈልገው ነገራችንን ለማወቅ እረፍት ያስፈልገናል። ምክንያቱም በጩኸት ውስጥ ሆነን ያ ነገር አይታየንም። ዝንጀሮ የራሱ አይታያትም ነው የሚለው። ሰው የራሱ ቆሻሻ አይታየውም ነው የሚባለው ተረቱ ራሱ ማለት ነው። እና ሰው ራሱ ላይ ያሉትን ጉድፎች አይቶ መስራት ከጀመረ ህይወቱ እያማረ ስኬት እየመጣ ደስታ ወደሱ እየቀረበ እየተረጋጋ ትክክለኛ ዋጋውን እያገኘ ይሄዳል። እመኑኝ። እና ከድክመታችሁ ጋር በየቀኑ መፋለም አለባችሁ። በየቀኑ ያን ድክመታችሁን ለማሳለፍ መታገል አለባችሁ። የእናንተን ህይወት ማንም አይኖርም። የእናንተን ቁስል ማንም አይታመመውም። እናንተ ውስጥ ያለውን ነገር ሌላ ሰው አያየውም። ሚስጥር እንዳታበዙ በቆሻሻ ነገር ነው። ቆሻሻ ነገር ፊቴ ካለ አሁን አንስቼ ካልጣልኩት ካልጠረኩት በኋላም ስመጣ አይቼው ጥዬው ከሄድ ልክ መጀመሪያ እንዳየሁት አልጠየፈውም። እየለመድኩት ነው የሚሄደው። ውድ እህቶቼ መጀመሪያ ላይ ያገኛችሁትን ሰው እንደወደዳችሁትና እንዳደነቃችሁት አይቀጥልም። ቀስ እያለ እየለመዳችሁ ስትሄዱ ትተውታላችሁ። ስራም እንደዛ ነው፣ ገንዘብም እንደዛ ነው። እያንዳንዱ ነገር እየለመዳችሁ ስትሄዱ ዋጋና ደረጃው እንደ መጀመሪያው አይሆንላችሁም። እናንተም ህይወት ውስጥ ያሉ ስህተቶች ካሉ፣ ጥፋቶች ካሉ መታረም ያለባችሁ የማይመጥናችሁ ቦታ ላይ ከሆናችሁ ያላችሁ የማይመጥናችሁ ግንኙነት፣ ዋጋችሁን ያረከሰ ግንኙነት ኦር ደግሞ የእናንተ መጥፎ ባህሪዎች የምታውቁበት አላስፈላጊ ንዴት ውስጥ ከሆናችሁ፣ አላስፈላጊ ዝንጋቴ ውስጥ ከሆናችሁ፣ ጅህልና ዓለም ውስጥ ከገባችሁ፣ ነፍሳችሁ ከቁርአን ከራቀችባችሁ፣ ነፍሳችሁ ከኢባዳ ከራቀችባችሁ፣ ከመልካም ነገር ከራቀችባችሁ፣ ሰላት ላይ ከተሳነፋችሁ፣ ብዙ ነገራቶች ላይ ጉድለት ብላችሁ የምታስቡት ነገር ላይ መቀየር አለበት፣ ይሄኔ መቀረፍ አለበት ብላችሁ የምታስቡት ነገር ላይ ዝንጎዎች ከሆናችሁ ይሄኔ እረፍት ያስፈልጋችኋል። ያን ነገር አውቃችሁ መስራት ስላለባችሁ በኢዝኒላህ አዘወጀል ረብል ዓለሚን ያግዘንና ሁላችንም ያን ጉድለታችንን አይተን እየሰራን ስንሄድ ማንነታችንን አናጣም፣ ክብራችንን አናጣም፣ ዋጋችንን አናጣም፣ አንቀልጥም። እኔ መቅለጥን አልወድም። የአረብ ሀገር ሴት እንደ ሻማ ትቀልጠለች የሚለው ኖ መቅለጥ የለባችሁ። መስራት አለባችሁ፣ ማፍራት አለባችሁ ራሳችሁ ላይ። ስለዚህ የራሳችሁን ዋጋ እንዳታጡ፣ ከምንም በላይ ደግሞ ጤናችሁ እንዳታጡ። እኛ በእያንዳንዷ ቀን ዛሬ የምናጠጣት ውሃ ናት አበባን የምታፈራልን። ስለዚህ እኛም ጤና ውስጥ የሚመጣው ዛሬ ራሳችንን ያስተናገርንበት መንገድ ነው። ዛሬ ሙሉ ቀን ራሴ ላይ ምን አደረኩ? ዛሬ ሙሉ ቀን ራሴ ላይ ምን ሰራሁ? ዛሬ ሙሉ ቀን የሰራሁት ትክክል ነገር የቱ ነው? ስህተት ነገር የቱ ነው? እኔ ሊጠቅም የሚችለኝ ነገር የቱ ነው? የጎደለብኝ የቱ ነው? ራሱ ላይ ዛሬ ማየት አለበት፣ ያን ፍሬ ነገ ለማየት ሀባይቢ። ስለዚህ ጤናችሁን እንዳታጡ፣ ሰላማችሁ እንዳታጡ፣ መረጋጋታችሁ እንዳይናጋ፣ ከአላህ ስብሐነ ወተዓላ ጋር ያላችሁ ግንኙነት እንዳይቃወስ፣ ሱብሃንአላህ ካለንበት የዲን መንገድ ላይ እንዳንወጣ፣ ሰዎች በተፈተኑበት ነገር ላይ እንዳንፈተን ምን ማድረግ አለብን? ከራሳችን ጋር እረፍት መውሰድ አለብን። እንደኔ ወልዳችሁ ድባቴ እስኪይዛችሁ መጠበቅ የለባችሁም። ዛሬ እናንተ ባላችሁበት ሙሉ ኢነርጂ እንዳላችሁ፣ ዛሬ ጤነኛ እንደሆናችሁ፣ ዛሬ ስራ ላይ እንደሆናችሁ፣ ዛሬ ብቻችሁን እንደሆናችሁ፣ ኦር ዛሬ ትዳር ላይ እንዳላችሁ ማስተካከል ያለባችሁን ነገሮች ሳታዘገዩአቸው ዛሬ ራሳችሁን ቼክ አድርጓቸው፣ ራሳችሁን መርምሩ። ከዛ ምን ላይ ነኝ ያለሁት፣ የት ነው መሆን የምፈልገው፣ እንዴት ነው መሆን የምፈልገው የሚለውን የውስጣችሁን የማንነት ጉዳይ ጠይቁ። ሰዎች አሁን ላይ ስለ ገንዘብ ብቻ ነው የሚያስቡት። እሽቅድድሙ ሁሉ የገንዘብ ብቻ ሆኗል። ስብዕና የለም፣ ሞራል የለም።
በየትኛውም መንገድ ብቻ ገንዘብ ይምጣ። እኛ የገንዘብ ከፍታ ብቻ አይደለም ፈልገው ሳይህ ሙአሚኖችን በገንዘብም ቀዊ መሆን አለብን። ግን የገንዘብ ከፍታ ብቻውን ባዶ ነው። ገንዘቡ ሊኖር ይችላል ሞራል ከሌለ ስብዕና ከሌለ። ስለዚህ እኛ ስብዕናችንንም ሞራላችንንም ጠብቀን ራሳችን በደስታ ማማ ላይ ለማድረግ እስኪ ከራሳችን ጋር ረጋ ብለን ቁጭ ብለን እናስብ። እስኪ እንማከርበት። እስኪ እንመለስ። ህይወታችንን ቼክ እናርገው፣ ዳሰስ እናርገው፣ ጉድለታችንን እንየው። በየቀኑ ራሳችን ላይ የምንሰራውን ነገር እናምረው። ኢንሻአላህ በተደጋጋሚ ቪዲዮ እመጣለሁ ብዬ አስባለሁ። አብራችሁ ትቆያላችሁ። በምትሰሙት ነገር ላይ እውነተኞች ሆናችሁ ህይወታችሁን ለመፈተሽ ሞክሩልኝ። አላህ ሁላችንንም ወደ መልካም ለውጥ የምንለውጥ አላህ ያድርገን። ለአላህ ብዬ ወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።